زمان النور والعز زماني يا كجدودي جباههم عالية جباههم عالية جباههم عالية مواكب ما بتتراجع تاني أقف قدامه وأقول يا دنيا أنا سوداني أنا إثيوبي أنا سوداني أنا إفريقيا أنا سوداني ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ በፍቅርሽ አስክረሽ ወደሽ ብንጋባ ድንገተኛ ታመሽ ባልችሎ ዴባባ ካለኝ ኩላሊት ላይ አንዱን ብለግስሽ ስድኝ ፈታሽኝ አይነ ላፈር ብለሽ ማን እንደሆንሽ ታውቂያለሽ። ቆይ ምን አይነት ጊዜ ላይ ነው ያለነው? ይህ ከጀርባዬ የምትመለከቱት ወጣት ሌባ ነው። እኔ አይደለም ያልኩት ራሱ የሚናገረው ነገር ነው። እንዴት እንደሄደ አላቅም፣ ግን እንግሊዝ ውስጥ ነው ያለው። እናም ይሄን ላይቭ ከመግባቱ በፊት ማታ ላይ 14 ስልኮችን ሰርቆ ነው የገባው። አይገባኝም። ከሷ በላይ 14 ስልክ ምናምን ማታ ይገባው። እኛንም አታዋርደን ከምሰርቅ ለምን ስራ አሰራም ሲባልም እንደናንተ ሽንት ቤት ከምጠርግና ኮንስትራክሽን ከምሰራ ግደሉኝ ይላል። አሁን ግን የአንዲትን ሴት ስልክ ሰርቆ ነው ላይቭ የገባው። ታዲያ ምን ይፈጠራል? ስለሰረቃት ልጅ እያወራ ያለ ስልኳ ላይ ባለው ጂፒኤስ ተከትላ መታ ታገኘዋለች። እሱም እንደ ልቡ ተናግሮ እንዳይሸኛት እንግሊዘኛ ቸገረው። በአማርኛ አጸያፊ ስድቦችን ይሰድባታል። እሷም ሲመራት ፖሊስ ትጠራለች። እንዴት እንደሆነ አላቅም፣ ግን ፖሊሶቹ ምንም አላሉትም። ጭራሽ በአማርኛ ይሰድባቸዋል። በዛ ላይ ደግሞ ሲቲዝን አይደለሁም ምንም አያደርጉኝም ይላል። ህጉ እንዴት እንደሆነ ባይገባኝም እርግጠኛ ነኝ ከሀገር ሲወጣ በቀላሉ አልወጣም። እዛም ሄዶ ግን ስራ ከመስራት ይልቅ ወንጀል መስራት ቀሎታል። ወይ ቁጥ የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ተወል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲሁ እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለ። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ተቃውሞ የለኝም። 7000 ገጽ ማስረጃ አንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው።
ፍሬው ኃይሉ ከሳሽ አዘንተኛ ተከሳይ ሰርገኛ እንግዲህ ዱሴ ተከናንበህ ተኛ ይላል። በአዳማ 10 ቀበሌ በመናኸሪያ አካባቢ ፒኮክ 105 ፒስታ አካባቢ የምትኖሩ ሰዎች ሞር ይሄን ቪዲዮ እንዲደርሳችሁ ፈልጋለሁ። ላይክ ሌሎች ሰፈሮችም በቅርብ ጠብቁ። እንደዚህ አይነት ነገር በጣም በየሰፈሩ እየተከናወነ ይገኛልና የተለያዩ አይነት የዝርፊያ ሁኔታዎች እየተሰሙና እየታዩ ሰዎች እየተዘረፉ ይገኛሉ። በሰፈር ለሰፈር ውስጥ እንዲ በየኮብሉ በየምኑ እየገቡ ዳቦ ግዢልኝ 100 ብር ሙይልኝ እንትኖኝ ነው መንገድ ላይ ትራንስፖርት ጎልን ብቻ የተለያየ አይነት ምክንያት እየተጠቀሙ እናንተን እንድትረዷቸው ወደናንተ ቀርበው ገንዘቡን በመትሰጧቸው ሰዓት እናንተን በመጨበጥ እያደነዘዙ ያላችሁን ሁሉ በመዝረፍ እንዲሁም ደግሞ ሰፈር ውስጥ ሱቅ ምናምን ስትወጡ ተከታትለው እንደዚህ አይነት ነገር ጠይቀው እናንተ ለነሱ ገንዘብ ልትሰጡ ስትሉ በመጨበጥ ቤት ድረስ በመግባት በጣም ዝርፊያ እየተካሄደ ይገኛልና እባካችሁ ጥንቃቄ አድርጉ። እንደገና የሴቶች ጸጉር ቤት ያላችሁ ባለ ሱቆች ሞር ተጠንቀቁ። ብቻ ለሚከብዳችሁ ሰው እቃ የለም ማለት ይሻላል። በቃ ይሁን አዲስ ፊት ምናምን ስትዩ የለም ማለት ነው የሚሻለውና ፕሊስ ተጠንቀቁ። ጸጉር ቤት ደግሞ ለሚስቴ ዊግ ፈልጌ ነው ፓይስትራ መሸጥ ፈልጌ ነው ብቻ የሆነ ነገር እያሉ ወንዶች በመግባት ያን ነገር ለማሳየት ወደናንተ በመቅረብ ያደነዘዙ ፓይስትራ ካክስ ምንም አይቀራችሁ በቀን እየዘረፉ ይገኛሉና አባካችሁ ጥንቃቄ አድርጉ። ጸጉር ቤት ያላችሁ ሴቶች እዛው ብታድሩ ባትወጡ ራሱ ጥሩ ነው። ማታም ዝርፊያ በደንብ እየተካሄደ ነውና አባካችሁ ጥንቃቄ አድርጉ። በዚህ የኑሮ ውድነት ላይ መዘረፍ ማለት በጣም ማበድ ነው እና አባካችሁ ጥንቃቄ አድርጉ ለማለት ነው። ጧት ተማሪ የምትሸኙ ወደ ስራ ስትሄዱ ብቻ ጥንቃቄ አድርጉ። መንገድ ላይ የማታውቁትን ሰው በፍጹም ሰላም እንዲላችሁ አትፍቀዱ። እንደዚህ አይነት ነገር የገጠማችሁ ሰዎች ኮሜንት አድርጉና እርስ በርስ እንማማርበታለን። ተጠንቀቁ ለማለት ያክል ነው። ባይ ይህ መልእክት ለመኮንን ላከ። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አረፈ በተቀመጠ አይሻልም? ስጭህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳሃት ያለ ቪዛ ዱባይ ምናምን ሄድ ፈልጋል። ለማንኛውም አርፈህ ተቀመጠ። ወዳደራለሁ ካልክ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቀኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዚታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምሬን አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ። ወንድም ያለው ሰው ድሃ አይደለም። ወንድም ማለት ለአንድ ቤት የጀርባ አጥንት፣ ለወገን ደግሞ የማይበገር ጋሻ ማለት ነው። ወንድም ያለው ሰው በምድር ላይ ብቻውን አይደለም። ከኋላው እንደ ተራራ የቆመ ጠባቂ፣ እንደ ጥላ የሚከተለው መከታ አለው ማለት ነው። ወንድምነት በቃላት አይገለጽም። በመከራ ቀን ፊት ቀድሞ የሚቆም፣ በደስታ ጊዜ ደግሞ ደረቱን ነፍቶ የሚመካብህ የደም ትስስር ማለት ነው። ወንድም ማለት የሕይወት መንገድ ሲጠብብን መተንፈሻችን፣ ጠላት ሲከበን ደግሞ መሸሸጊያችን ማለት ነው። እውነተኛ ወንድም ለኛ ያለው ፍቅር እንደ ንጹህ ውሃ ነው። ባይናገረውም ውስጡ ግን ሁሌም ለኛ ሰላምና ከፍታ ይጨነቃል። አሁን ትልቅ አስተሳሰብ ለውጥ አምጥቻለሁ። ለምን ጃኒ ወንድሜ፣ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ እኔ። ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። So I don't give a fucking anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም እኔ በቃ ታውቃላችሁ። በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ ያነሳን። so ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world.
never ዲቦይቶም ያለቀቀው አዲሱ ሙዚቃ ማን እንደሆነሽ ታውቂያለሽ የሚለው ማለት ነው። እና የተረፈ ሰው የለም ወላ ቲክቶከር ነሽ ዩቲዩበር ነሽ ስትሪመር ነሽ ምናምን የተረፈ ሰው የለም እንዳለ ዘርሯቸዋል። ግቡና እዩ ስማችሁ ራሱ አይጠራ አይቀርም። አንዳንድ ቲክቶከሮች ግቡና እዩ የራሱ ገብቷል። ይመጀ ምን እያረግሽ የጸዳዳሽ አደውል ያላልኩሽ ሰውን ባደነቁር ብዬ አባብዬ ከቤትም አልወጣ ድብሬሽም ብዬ 1000 እንጂና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ ማን እንደሆንሽ ታውቂያለሽ ዛሬ ኦርቶዶክስ ነገ ደግሞ ጴንጤ ስፈልግ ካቶሊክ ዱማሌ ሰልሜ ሲለኛ ማካሪ አክቲቪስት ምላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ ማን እንደሆንሽ ታውቂያለሽ። የብልጽግናው የምርጫ ተወዳዳሪ ካሙዙ ካሳ በድጋሚ በደረቅ ቼክ ወንጀል ተጠረጠረ። የፖሊስ ማዘዣ ቢወጣበትም እስካሁን ድረስ በቁጥጥር ስር አለመዋሉ አነጋጋሪ ሆኗል። የሙዚቃ አቀናባሪውና ብልጽግና ወክሎ በአዲስ አበባ ምክር ቤት ምርጫ የሚወዳደረው ካሙዙ ካሳ ከዚህ ቀደም በደረቅ ቼክ ወንጀል ተከሶም የገደብ እስራት ቅጣት የተገበረ ባለበት ወቅት በድጋሚ በተመሳሳይ ወንጀል ጠርጥሮ የፖሊስ የመያዣ ማዘዣ እንደወጣበት ተሰምቷል። የፌዴራል ከፍተኛ ፍርድ ቤት አቶ ካሙዙ ካሳና አቶ ልዑል ሞገስ በጋራ በሚያስተዳድሩት ሻኩራ ፕሮዳክሽን ስም በጥቅምት 2015 ዓ.ም በኢትዮጵያ ንግድ ባንክ 4 ኪሎ ቅርንጫፍ በኩል ያለ በቂ ስንቅ ቼክ በመቁረጥ ወንጀል ጥፋተኛ ብሏቸዋል። ቼኩ በጥር 2016 ዓ.ም ለክፍያ ሲቀርብ በቂ ስንቅ የሌለው ተብሎ በመመለሱም በወንጀል ሕግ አንቀጽ 693 ንዑስ አንቀጽ 1 መሰረት ጥፋተኛ ተብሏል። በስክሪኑ ላይ ከኋላ የምትመለከቱት በካሙዙ ካሳ ላይ ከ1 ዓመት በፊት በማጭበርበር የተፈረደበትን የፍርድ ቤት ማስረጃ ነው። ለዚህ ወንጀልም ፍርድ ቤቱ በእያንዳንዳቸው ላይ የ5 ዓመት ጽኑ እስራትና የ10,000 ብር የገንዘብ ቅጣት ወስኖ ነበረ። ነገር ግን ተከሳሾቹ ከዚህ ቀደም የነበራቸው መልካም ባህሪና የቤተሰብ አስተዳዳሪነታቸው እንደዚሁም የመከላከያ ሰራዊት ደጋፊነታቸውን ከግምት ውስጥ በማስገባት የ5 ዓመቱ ጽኑ እስራት በ2 ዓመት የገደብ ጊዜ እንዲታለፍ ተወስኗል። ይህ የ2 ዓመት ገደብ የሚጠናቀቀው በሚቀጥለው ሰኔ ወር ላይ እንደነበር ተገልጿል። ካሙዙ በገደብ ጊዜ ውስጥ እያለ የባህሪ እርምት ያላሳየ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። አቶ ካሙዙ ለኢትዮጵያ አየር መንገድ የ9 ሚሊዮን ብር ደረቅ ቼክ በመቆረጡም ክስ ሊመሰረትበት በዝግጅት ላይ መሆኑም ተነግሯል። በተጨማሪም በባህል ሚኒስቴር ውስጥ ለሚገኙ አንድ ከፍተኛ ባለስልጣን አማካሪ የ3 ሚሊዮን ብር ቼክ ጽፎ የሰጠ ቢሆንም የባለስልጣኗ አማካሪ ገንዘቡን ከባንክ ለማውጣት ሲሞክሩም ቼኩ በቂ ስንቅ የሌለው ሆኖ ተመልሷል። በዚህ መሰረት የባለስልጣኗ አማካሪ ባቀረቡት ክስ አቶ ካሙዙ በተገኘበት እንዲያዝ ፖሊስ የመያዣ ማዘዣ አውጥቶ ፍለጋ ላይ እንደሚገኝ እየገለጸ ይገኛል። ይህ ተደጋጋሚ የወንጀል ድርጊትና የሕግ መጣስ ከአቶ ካሙዙ ከገዢው ፓርቲ ብልጽግና ጋር ባለው ቀረቤታ ዙሪያ ትችት እያስነሳ ነው። እንዲህ አይነቱን ሰው ነው እንግዲህ ለቀጣዩ ምርጫ እጩ አድርጋ ያቀረብኩ የሚለው የህዝብ ትዝብት በፓርቲው የእጩዎች ምርጫ መስፈርት ላይ ጥያቄ እያስነሳም ይገኛል። የአዲስ አበባ ብልጽግና ፓርቲ መሪ አቶ ሞገስ ባልቻም ካሙዙ ካሳን ጠርተው ለማነጋገር ብዙ ጊዜ ሞክረው እንዳልተሳካላቸው ተገልጿል። የካሙዙ ምክንያትም እኔ ከላይ ካሉት ባለስልጣናት ጋር እንጂ ከታችኞቹ ጋር አላወራም የሚለው ቀደም ሲል በነዳጅ እጥረትና በሙስና ወንጀል ክስ ተመስርቶባት የነበረችው ታዋቂዋ ባለሀብት በረከት ወርቁ ወይም በረከት ገበሬዋ በፌስቡክ ገጿ ባስተላለፈችው መልእክት በፍርድ ቤት አስገዳጅ ትዕዛዝ ወዲያውን ነበር የተፈታሁት ብላለች። ሀገሬ እውነት በጣም አዘንኩብሽ፣ እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከፍተኛ ግፍ ነው ስትል ድርጊቱን አልፈጸምኩም ብላለች። 14 ጊዜም ፍርድ ቤት መቅረቧንና በዳኞች ትዕዛዝ መፈታቷንም በማስታወስ ጉዳዩም በሴትነት የመጣ ጥቃት እንደሆነም አመልክታለች። በረከት ወርቁም ያለ ስሜ ስም ታችኛል ስትል የከሰሰች ሲሆን የተፈቀደው 466,000 ሊትር ናፍታ እንዴት አገር አቀፍ እጥረት ያስከትላል በማለትም በክሱ ላይ ያላትን ጥርጣሬም አጠናክራ ተናግራለች። የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦችን ማንነትና ምስል ዛሬ ይፋ አድርጓል። ፖሊስ ባወጣው መረጃ እንዳመለከተው እነዚህ በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሱ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው።
ስለሆነም ህብረተሰቡ ተፈላጊዎቹን ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ የፌዴራል ፖሊስ ጥሪ አቅርቧል።